በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ትምህርት ከሁሉ ቅድሚያ የሚሰጠው ሃይማኖት ነው። ቤተ ክርስቲያኒቱ ያለ ሃይማኖት እግዚአብሔርን ማገልገል እንደማይቻል ታምናለች። የእግዚአብሔርን መንግሥት የሚወረሰው በሃይማኖት መሆኑን ለምዕመናን ታስተምራለች። ሀልዎተ እግዚአብሔር የእግዚአብሔር መኖር። እግዚአብሔር የሚለው የባህሪ ስም ነው። ትርጉሙም ዓለምን ፈጥሮ የሚገዛ ማለት ነው። የማይታይና የማይመረመር ሁሉንም ማድረግ የሚችል ሁሉንም የፈጠረ መጀመሪያና መጨረሻም የሌለው ዘላለማዊ አምላክ መኖሩን እና ራሱንም ለሰው ልጆች እንደገለጠ በቅዱሳት መጻሕፍት ተረጋግጧል። ዘጸአት 3:6 ደግሞም እኔ የአባትህ አምላክ የአብርሃም አምላክ የይስሐቅም አምላክ የያዕቆብም አምላክ ነኝ አለው። ሙሴም ወደ እግዚአብሔር ያይ ዘንድ ፈርቷልና ፊቱን ሸፈነ። የዚህን ዘላለማዊ አምላክ መኖር ከሚያስረዱን የአእምሮ ማስረጃዎች ጥቂቶቹን የሚከተሉትን እናያለን። ፍጥረት። የሰው ልጅ አእምሮ የእግዚአብሔርን መኖር ለመረዳት ብዙ ተመራምሯል። በምርምሩም የእግዚአብሔርን መኖር ወደ ማወቅ የሚያደርሱ መንገዶች አግኝቷል። ስለ ማንኛውም ነገር ምክንያት አለው። ለስዕል ሰዓሊ፣ ለመጽሐፍ ጸሐፊ፣ ለወንበር ጥራቢ አለው። ለሚንቀሳቀስ ነገር ሁሉ አንቀሳቃሽ አለው። በዚህም መሰረት ፍጥረት ያለ ፈጣሪ የተገኘ አይደለም ወደሚል እምነት ተደርሷል። ፍጥረት ሁሉ ከታናሽ ጀምሮ እስከ ታላቁ አእምሮ ከሌለው ጀምሮ ከፍተኛ አእምሮ እስካለው ድረስ የእግዚአብሔርን መኖር ወደ ማወቅ ይመራል። ስለዚህ ሰሎሞን እግዚአብሔርን የማወቅ ጉድለት በልባቸው ያለባቸው ሰዎች ሁሉ በእውነት ከንቱ ናቸውና በእነዚህ የሚታዩ ፍጥረቶቹ በዚህ ዓለም የሚኖር እርሱን ያውቁ ዘንድ ተሳናቸው። ስራውንም እያዩ ፈጣሪያቸውን አላወቁም። ፀሐይና ጨረቃን አይተው የፈጠራቸውን ይወቁ። መጽሐፈ ጥበብ ምዕራፍ 13 ከቁጥር 1 እስከ 10። ቅዱስ ኢዮብም እንስሶችን ጠይቅ ያስተምሩሃል፣ የሰማይ ወፎችንም ጠይቅ ይነግሩሃል፣ ወይም ለምድር ተናገር ታስተምርሃለች፣ የባህርን ዓሦች ይነግሩሃል የእግዚአብሔር እጅ ይህን እንዳደረገ ከእነዚህ ሁሉ ይህን የማያውቅ ማን ነው ብሏል። ቅዱስ ዳዊትም በመዝሙር 18 ከ1 እና 2 ሰማያት የእግዚአብሔርን ክብር ይናገራሉ፣ የሰማይን ጠፈር የእጁን ሥራ ያወራል በማለት ተናግሯል። ታላቁ ሐዋርያ ቅዱስ ጳውሎስ ከዚህ ግልጥ በሆነ ሁኔታ እግዚአብሔር በፍጥረቱ ለፍጥረቱ እንደሚታወቅ ሲያስረዳ እንዲህ ይላል። ዓለም ከተፈጠረ ጀምሮ ታይቶ የማይታወቅ እግዚአብሔር ለፍጥረቱ በስነ ፍጥረቱ ይታወቃል። ሮሜ 1:9-20 ቅዱስ ዮሐንስ አፈወርቅም ይህን የሐዋርያውን መልእክት በተረጎመበት ድርሳኑ እንዲህ ይላል። እግዚአብሔር ገናናነቱ በሥራው ይታወቅ ዘንድ ሁሉንም ካለመኖር ወደ መኖር አመጣ። ነፍስ በሰው ውስጥ እንደማትታይ ግን በሰውነት እንቅስቃሴ እንደምትታወቅ እግዚአብሔርም በሥጋዊ ዓይን አይታይም፣ ግን በፈቃዱና በሥራው ይገለጣል ይታወቃልም። በባህር ላይ ተንሳፋ ወደፊት የምትጓዝ መርከብን የሚመለከት ሰው በውስጧም የሚመራት ነጂ እንዳለ ማወቅ አለበት። እንደዚሁም ምንም በዓይነ ሥጋ ባይታይ ሁሉንም የሚመራ እግዚአብሔር እንደሆነ ማስተዋል ይገባል።